እግዚአብሔር እንደ ኃይለኛና እንደ ጨካኝ ከአንተ ጋር ይሆናል። እግዚአብሔር እንደ ኃይለኛና እንደ ጨካኝ ከአንቺ ጋር ይሆናል። ካንተ ጎን ይሆናል። ባንተ በኩል ይሆናል። አንተን ለመርዳት አንቺን ለመርዳት እግዚአብሔር እንደ ኃይለኛና እንደ ጨካኝ ነው የሚሆነው። ኃይለኛና ጨካኝ ይሆናል። በምንም ጉዳይ አንተን ለመርዳት፣ በምንም ጉዳይ አንቺን ለማገዝ፣ በምንም ጉዳይ አንቺን ለመስማት የሚከለክለው ነገር አይኖርም። የሚያቋርጠው ነገር አይኖርም። እሰራለሁ፣ የሚከለክለኝስ ማን ነው? አንተን ለመርዳት፣ አንተን ለመፈወስ፣ አንቺን ለመስማት እሰራለሁ ይላል እግዚአብሔር። አደርገዋለሁ ይላል እግዚአብሔር። እፈጽመዋለሁ ይላል እግዚአብሔር። አንተ ጋር ያንተን ጉዳይ ፕሮቴክት ለማድረግ እግዚአብሔር ዛሬ ይንቀሳቀሳል። በጌታ በኢየሱስ ቅዱስ ስም ድንገት በተናቅበት ኃይል አለን ብለው አቅም አለን ብለው በሚንቀሳቀሱ በሚከቡሽ መካከል የልዑል አምላክ መንፈስ እንደምታመልከውና የእሱ እንደሆንክ እስኪታወቅ ድረስ ምልክትን በሕይወትህ በማድረግ ይመሰክርላል። መጽሐፍ ቅዱስ ሲናገር እንዲህ ይላል። ጌታ ኢየሱስ በዚህ ምድር በነበረበት ሰዓት እያንዳንዶቿን ድርጊቶች ሲናገርና ሲያደርግ ሲያስተምር ሰዎች ሁሉ ይገረሙና ይደነቁ ነበር እና ሲጠየቅ እና ሲያስቡ ከየት ናት ትምህርቱ፣ እውቀቱ፣ ኃይሉ ከየት መጣ? ሲያወራ ትምህርቴ ይላቸዋል ከላከኝ ነው። እግዚአብሔርም አብሮ በድንቅና በተአምራት ይመሰክርለት ነበር ይላል። የሚቀጥለው ሲዝን ላይ አብ እንደላከኝ እንዲሁ እናንተን እልካቸዋለሁ አለ። በስሜ የምታደርጉትን እኔ ያደርገዋለሁ አለ። በድንቅና በተአምራት የተሞላ ሕይወት መኖር ትጀምራላችሁ። የሚያስጨንቃችሁ ነገር በኢየሱስ ቅዱስ ስም ስልጣን እግዚአብሔር በድንቅ አሰራር ይለውጠዋል። አዳም በዚያ ምድር በኤደን ገነት ሲኖር በነበረበት ሰዓት የተባረከበት በረከቶች አሉ። መግዛት፣ መብዛት፣ ማስተዳደር፣ መከናወን የአዳም የተባረከባቸው በረከቶች ናቸው። ማንም ኦነር የለበትም፣ የሚገዛው የለም። ከሱ በላይ ማንም አለቃ የለም። አዳም ስልጣን ነበረው ማለት ነው። በሌላ አማርኛ ደግሞ በእኛ በአዲስ ኪዳን እግዚአብሔር ስልጣን ሰጠን። ልክ የእግዚአብሔር ልጅ ስትሆኑ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። የመጀመሪያ መብትና ስልጣን ሰጣችሁ። የእግዚአብሔር ልጆች ናችሁ። ማንም ሊቃወማችሁ እስከማይችል እግዚአብሔር አንተ ልጄ ነህ ብሏል። ቀጥሎ እንዲህ አለ፣ በእኔ የሚያምኑ እነዚህ ምልክቶች ይታዩባቸዋል፣ ምልክት ይሆንባቸዋል። በእርሱ እንደምታምኑ ከማያምኑ ሰዎች ምልክት የሆነ የእግዚአብሔር ልዩነት ያለበት መለኮታዊ ስጦታ ተሰጥቷቸዋል ከማያምኑ ሰዎች። ምክንያቱም እሱ የሚያምኑና ማያምኑ እንዳለ ሲያረጋግጥ በእኔ የሚያምን ሰው እንደዚህ አይነት ምልክት ይሰጠዋል አለ። ይኖረዋል፣ ይታይበታል፣ ምልክት ይሆንበታል። ጀስት በአዲስ ቋንቋ ይናገራሉ። ይህንን ማርቆስ ወንጌል ምዕራፍ 16 ላይ ማየት ጀመረ። በእኔ የሚያምን ብሎ ነው የሚናገረው። በክርስቶስ ኢየሱስ እያመናችሁ ከሆነ ልክ አዳም በተባረከበት በረከት በዚያ ስፍራ በኤደን የነበረው ፖዚሽን በሱ ስለሚያምን የነበሩት ህይወቶቹ እየቀጠሉ ይቀጥሉ ነበር። እምነቱን ሲያጣ፣ እምነቱን ሲተው ሔዋንን ሰይጣን የእምነት ሌላ ስብከት ሰብኳት እግዚአብሔር የሆነው ይሄን ዛፍ በልቶ ነው ብሎ ካሳመናት በኋላ አዳምን ካሳመነችው በኋላ ከበላ በኋላ ያ የህይወት ስርዓት ከሱ ሉዝ አድርጓል። የሚቀጥለው ህይወቱ ሌላ አይነት ነው። እርግማን ነው። በህይወት ዘመንህ ጥረ ግረህ ትበላለህ። ጀስት ኃይልህ ተወስዷል። ምድር ኃይሏን አሰጥም። አሁን እንደ ትናንትናው እንደምታደርግህ አይደለም አለ። በዚህ መካከል ነው አሁን ልዩነት የመጣው። ዛሬ በህይወታችሁ ታምራት እንዲሆን ጸልያለሁ። የሚያስደንቅ መለኮታዊ ወንዝ ወደ ቤታችሁ እንዲመጣ ጸልያለሁ። ልዩነት፣ ምልክት የሚሆን የእግዚአብሔር ክብር በቤታችሁ ይገለጣል። ምልክት የሚሆን የእግዚአብሔር በረከት ያገኛቸዋል። ምልክት የሚሆን የእግዚአብሔር ሞገስ ያገኛቸዋል። ምልክት የሚሆን የእግዚአብሔር አስፈሪነት ያገኛቸዋል። አስፈሪ ትሆናላችሁ። አስደንጋጭ ትሆናላችሁ። እግዚአብሔር ታውቃላችሁ፣ ሰዎችን ሲያገኛቸው የተለያየ ምልክትን ይሰጣቸዋል። ጀስት አቤልን ዘፍጥረት መጽሐፍ ምዕራፍ 3 ላይ ቃየልን አገኘውና እግዚአብሔር ማንም እንዳይገለው ምልክት አደረገበት ይላል።
ምልክት አደረገበት። ጀስት ከኃጢአቱ የተነሳ ያገኘኝ ሁሉ ይገለኛል ሚል ዲሲሽን ውስጥ ገብቶ ነበር። ከዛ በታች ነበረ። ማንም ሊገለው እንዲችል ከሞት በታች ተወስኖ ነበር። እግዚአብሔር ግን አለ ምልክት አደረገበት። እኔ ዛሬ በዚህ ምድር ስትኖሩ በእናንተ ላይ ምልክት አደርጋለሁ። በጤንነት እንድትኖሩ ምልክት አደርግባቸዋለሁ። በጌታ በኢየሱስ ደም ከኃጢአት ነፃ እንድትሆኑ የክርስቶስ ኢየሱስ ደም ሕሊናችሁን ያነጻል። ማንም በክፉ ወደ እናንተ ላይ እንዳይመጣ መቅሰፍት እንዳይወርባችሁ የኢየሱስ ደም ምልክት ሆኖባቸዋል። ደሙ በላያችሁ ተጠርቶባቸዋል። የጌታን ስም የሚጠራ ይድናል። ይህን ስም ስትጠሩ ምታምኑ መሆናችሁ ምልክት ሆኖባቸዋል። እግዚአብሔር ይሰማቸዋል። ሰማይ ይሰማቸዋል። ምድር ይሰማቸዋል። ምድር ማንንም መስማት አትችልም። ስለዚህ እግዚአብሔር በሰዎች ላይ ምልክት ያደርጋል። ኖህን እግዚአብሔር ምልክት አደረገበት ይላል። ሞገስ ሰጠው ይላል። ሞገስ አደረገለት። አውሬዎች እንዲፈሩትና እንዲደነግጡ እግዚአብሔር ሞገስ ሰጠው ይላል። ምልክት አለው። ስለዚህ ምንም አይነት አውሬ በሱ ላይ ኃይል አልባ ነው። መግዛት አይችልም፣ መብላት አይችልም። ስለዚህ በዚህ ዘመን እናንተ ስትኖሩ ምልክት አለባችሁ። የጤንነት ምልክት አለባችሁ። የሞገስ ምልክት አለባችሁ። የክብር ምልክት አለባችሁ። የደስታ ምልክት አለባችሁ። የእግዚአብሔር ልጅነት፣ የመፍለቅለቅ፣ የሞገስ ምልክት አለባችሁ። እግዚአብሔር በድንቅና በምልክት በተአምራት አብሮ ይመሰክርላቸዋል። ጀስት ማንም አይቶ ሊፈራችሁና ሊደነግጥ እስኪችል ሞገስ በላያችሁ አለ። እውጭ ሲሆኑ በእናንተ ይደነቃሉ ነው የሚለው። አሁን ሲያዩ ድንገት ሊሰድቡ ይችላሉ፣ ሊንቁ የሚመስል ነገር ሊያወሩ ይችላሉ። ግን ዘወር ሲሉ ሞገስሽን ያዩታል፣ ማማርህን ያዩ፣ ውበትህን ያዩ። እንዴት ነው የሚያምረው! እንዴት ነው የሚያምርበት! ግን የለበሰው ሸሚዝ እንዴት ያምራል ይሏል። ሸሚዝ እኮ ነው የለበልከው። ድንገት እሱ ሱፍ ከነከረባት ለብሶ አንተ ሸሚዝ ብቻ ለብሰ፣ አንቺ የሆነች ቀሚስ ለብሰሽ ሞገስሽ ያምራል። ሞገስ አለባችሁ፣ ምልክት አለባችሁ። እናንተ የልዑል እግዚአብሔር ልጆች ናቸው። ምልክት አለባችሁ። ድንገት እንደ ኖርማል ሰው ሊቆጥራችሁ ይችላል። ሰይጣን ህይወታችሁን እግዚአብሔርን የመምሰል ህይወታችሁን ማበላሸት ሲፈልግ ልክ እንዳልሆናችሁ ሊነግራችሁ ይችላል። ባዶ እንደሆናችሁ፣ ከከበደ እንደምታንሱ፣ ከአልማዝ እንደምታንሱ ሊያወራችሁ ይችላል። ነገር ግን ሪሉ ከገባችሁ ሰይጣን በእናንተ ህይወት በጣም ይናደዳል። በአንቺ ደስታ በጣም ይናደዳል። በአንተ ሞገስ በጣም ይናደዳል። በጌታ በኢየሱስ ስም ስልጣን እግዚአብሔር ርስትን አሳልፎ ይሰጣል። ርስትሽን አሳልፎ ይሰጣል። መውጣት መግባት አስፈሪ ይሆናል። መውጣት መግባትሽ አስፈሪ ይሆናል። በእጃችሁ የድንቅና የተአምራት ምልክት ይሆንባችኋል። በጌታ በኢየሱስ እንደምታምኑ ምልክት የሚሆን ለመንፈስ ዓለም ስርዓት፣ ለፍጥረት ዓለም ስርዓት ልዩነት የሚፈጥር የእግዚአብሔር ምልክት በላያችሁ ላይ አለ። በፍጹም ኖርማል አይደላችሁም። በፍጹም ተራ ሰው አይደላችሁም። እግዚአብሔር በልቡ ዘንድ የከበራችሁ ናችሁ። ያዕቆብ አለ መጽሐፍ ሲናገር እግዚአብሔር ያዕቆብን እንዲህ አለው፣ አንተ በዓይኔ ፊት የከበርክና የተመሰገንክ ነህ። እናንተ በእግዚአብሔር ፊት በዓይኑ ፊት ሲያያችሁ የተከበራችሁና የተመሰገናችሁ ናችሁ። ልጁ በመሆናችሁ ኢየሱስ ክርስቶስን ጌታ አዳኝ አድርጋችሁ በመቀበላችሁ ስሙን በመጥራታችሁ የተከበራችሁ ናችሁ። እውቅና አላችሁ። የትኛውም ዓለም ላይ ማንም ፍጥረት መልአክ ቢሆን፣ ፍጥረታዊ ጨለማ ዓለም ቢሆን፣ ፍጥረታዊ ዓለም ቢሆን፣ የትኛውም ዓለም እግዚአብሔር እንኳን ራሱ በዓይኔ ፊት አንተ የተከበርክ ነህ የሚልሽ፣ በዓይኑ ፊት አንቺ የተከበርሽ ነች። የተናቅሽ አይደለሽም። አንቺን ታማኝ አድርጎ ስለቆጠረሽ ስሙን ሰጥቶሻል። የስሙን እንድትሸከም ያድርጎሻል። በሱ እንድትጠሪ ደስ ይለዋል። አያፍርብሽም። መጽሐፍ ሲናገር ወንድሞቼ ብሎ ሊጠራቸው አያፍርባቸውም ይላል። በጌታ በኢየሱስ ስም ስልጣን የእግዚአብሔር ታምራት በሕይወታችሁ ሲፈጸም ታያላችሁ። ጠላቶቻችሁ እያዩ ወደ አደባባይ ትወጣላችሁ። ምንጫችሁ ለክብርና ለታምራት ሆነ። ነገሩ ለበጎ ተቀየረ። የትኛውም አስፈሪ ስርዓት ከቤታችሁ ተወገደ።
ጤንነታችሁ ተመለሰ። የደስታና የተድላ መልአክ በኢየሱስ በቤታችሁ መጣ። እግዚአብሔር ጩኸታችሁ ወደ ጆሮ ይገባል። ምትጮሁ ጩኸት እግዚአብሔርን ይቀሰቀሰዋል፣ ይመልስላችኋል፣ መላእክትን ይልክላችኋል፣ ጠላቶቻችሁን ይቆራረጣችኋል፣ ማዕበሉን ጸጥ ያደርገዋል። ድምፁ ነጎድጓድ የሆነ ድምፅ በሕይወታችሁ መከናወን ይጀምራል። የትኛውም የማትፈልጉት ስርዓት ዛሬ ተቀየረ። በኃይለኛው በኢየሱስ ስም ባርኪያችኋለሁ። ተከናወኑ። ሻሎም። ነገር ሁሉ ለበጎ ተቀየረላችሁ። ይህ ቪዲዮ እንደደረሳችሁ ፎሎ ታደርጉታላችሁ፣ ሰብስክራይብ ታደርጉታላችሁ፣ ሼር ታደርጉታላችሁ፣ ላይክ አድርጉት።